ሰላም የፊልም አፍቃሪያን ሚኪ ነኝ። ዛሬ የሳይፋይ ዘውግ ያለውን ፍሪንጅ የተሰኘውን ተከታታይ ፊልም ምዕራፍ 4 ወይም ሲዝን 4 ላይ ያለውን ፎርስድ ፐርስፔክቲቭ የተሰኘውን ኤፒሶድ አብረን እናያለን። ያላችሁን አስተያየት ኮሜንት ላይ እንድታስቀምጡልኝ እየጠየቅኩ ለቻናሉ እድገትም ይህንን ቪዲዮ ላይክ እና ቻናሉንም ሰብስክራይብ ማድረግ እንዳትረሱ። ፊልሙ አንድ ኤሚሊ ማለም የተባለች ወጣት በቦስተን ከተማ ውስጥ ስዕል ስትስል በማሳየት ይጀምራል። በድንገትም ሳታስበው በስዕል ደብተሯ ላይ ከዚህ በፊት የማታውቀውን ሰው ትስላለች። ስዕሉንም ከጨረሰች በኋላ ሰውየውን በመከተል ከመንገድ ታስቆመውና የሳለችውን ስዕል ሰጠችው። ሰውየውም ስዕሉን ካየው በኋላ ከስራ ባልደረባው ጋር መንገዳቸውን ቀጠሉ። በመሃልም የኮንስትራክሽን ስራ በሚሰራበት ቦታ ይደርሳሉ። በድንገትም በክሬን ተንጠልጥሎ የነበረው ብረት በመውደቅ ደረቱ ላይ በመሰካት ይሞታል። አብረው የነበረችውም የስራ ባልደረባው ከተወሰኑ ደቂቃዎች በኋላ ኤሚሊ ሰጥታው የነበረውን ስዕል ከፍታ ስታየው ስዕሉ የተፈጠረውን አደጋ የሚያሳይ ነበር። በዚህም በጣም ትደነግጣለች። ከፖሊሶች መካከል ሊንከን የሚባለውም ዲቴክቲቭ ኦሊቪያ ጋር በመደወል ስለ አደጋው አሳወቃት። ኦሊቪያም በአካባቢው የነበሩትን ሁሉንም የካሜራ ቅጂዎች እንዲያመጣላትና ልጅቷን ማወቅ እንዳለባቸው ትነግረዋለች። በተመሳሳይ ሰዓትም ኦሊቪያ ወደ ቤት በመመለስ ከአባቷ ጋር ስታወራ እናያለን። በዚህም አባቷ ጂም ስላላት ድብቅ ችሎቷ እንደሚያውቅና ለደህንነቷም ከቦታ ቦታ ከተማ እየቀየረ ቤተሰቡን ይዞ እንደሚኖር እናውቃለን። በቀጣዩ ቀንም ሊንከን የኤሚሊን ፎቶ በትክክል እንዳገኘው ነገር ግን የት እንደምትኖር እንደማያውቅ ለኦሊቪያ ሲነግራት እናያለን። ኤሚሊም በባስ ውስጥ በምትሄድበት ሰዓት በድጋሚ ወደ አእምሯ ቪዥን ይመጣባታል። በድንገትም ባስ ውስጥ ካሉት ተሳፋሪዎች ውስጥ አንዱን ትስለዋለች። ልትሰጠውም ስትሞክር ሰውየው እንደወረደ ታያለች። ኤሚሊም ስዕሏን እንደ ማስጠንቀቂያ እንዲጠቅሙ በማሰብ ለመስጠት መከታተል ጀመረች። ነገር ግን ሰውየው ይጠፋባታል። ፖሊሶችም ቤት ለቤት ካደረጉት ፍተሻ በኋላ የኤሚሊ ቤተሰቦች ጋር ይደርሳሉ። ፖሊሶችም የኤሚሊን ፎቶ በማሳየት እንደሚያውቃት ጠየቁ። ነገር ግን የኤሚሊ አባትና መላው ቤተሰቧም እንደማያውቃት ተናገሩ። ፖሊሶቹም የመኖሪያ ቤቱን ለቀው እየሄዱ እያሉ በድንገት ከኤሚሊ ጋር ይገናኛሉ። ፖሊሶቹም እንዴት የሰዎችን ሞት መተንበይ እንደቻለች መጠየቅ ጀመሩ። ውድ ተመልካቾቼ አሁን ከምታዩት ውስጥ 98%ዎቻችሁ ሰብስክራይብ እንዳላደረጋችሁ ዩቲዩብ እየነገረኝ ነው። ሰብስክራይብ እንድታደርጉኝ በትህትና ጠይቃለሁ። በመሃልም የኤሚሊ አባት በመምጣት ኤሚሊ ወደ ቤት እንድትገባ አደረጋት። ከዛም ለፖሊሶቹ ከዚህ በፊት ማሲቭ ዳይናሚክ የሚባል ድርጅት ስለ ልጁ ችሎታ ለማወቅ አግቷት እንደነበር ነገራቸው። ኦሊቪያም በድጋሚ እንደዚህ አይነት ድርጅቶች የሚያስቸግሯቸው ከሆነ እንዲደውልላት በማሰብ ቢዝነስ ካርዷን ሰጠችው። ከዚህም በኋላ ኦሊቪያ የማሲቭ ዳይናሚክ ድርጅት ኃላፊ ኒና ሻርፕን ማነጋገር ትጀምራለች። ስለ ኤሚሊም ጠየቀቻት። ኃላፊዋም ድርጅቱ በኤሚሊ ችሎታ ላይ ከፍተኛ ፍላጎት እንዳለው ነገረቻት። ከተወሰነ ሰዓቶችም በኋላ ኤሚሊ ወደ ኦሊቪያ ጋር ትደውላለች። ለብቻቸውም እንዲገናኙ አደረገች። በአንድ ሐይቅ ዳርቻም ተገናኙ። ኤሚሊም ቀደም ብሎ ባስ ውስጥ ስላው ስለነበረው ስዕል በመናገር አሳየቻት። በስዕሉም ውስጥ ብዙ የሞቱ ሰዎችና የህንፃ ፍርስራሽ እንዳለው ኦሊቪያ ታያለች። ኦሊቪያም ኤሚሊን ወደ ላብራቶሪ ወሰደቻት። ኤሚሊም ስለ ችሎታዋ ተናገረች። በአካባቢዋ ያሉ ሰዎች ሊሞቱ ሲሉ ቀድሞ አሟሟታቸው እንደሚታያትና በስዕል ደብተሯ ላይም ሳታስበው ስለ ክስተቱ እንደምትስልና ሰዎቹም እንዳይሞቱ በማሰብ የሳለችውን ስዕል ቀድማ እንደምትሰጣቸው ነገር ግን ከሞት እንደማይተርፉ ነገረቻቸው። ኤጀንቶቹም ኤሚሊ በባስ ውስጥ ስላው የነበረውን ሰውዬ ፊቱን ከስዕሉ ጋር በማመሳሰል ማንነቱን ማወቅ ቻሉ። ኦሊቪያም የኤሚሊን አባት ወደ ላብራቶሪው እንዲመጣ አደረገችው። ሊንከንም ስለ ክስተቱ ኤሚሊ ያየችውን እይታ በደንብ ለማወቅ ሲባል ዋልተር የተባለ ሂፕኖታይዝ ማድረግ የሚችል ሰው አስመጡ። ኤሚሊም ስለ ክስተቱ በደንብ መናገር ጀመረች። በእይቷም ኤሚሊ ከባስ ስትወርድና ከወረደች በኋላም በጣም ብዙ ሰዎች ከፍንዳታው ለማምለጥ ሲሞክሩ ደርቀው እንደቀሩና ብዙ ሰዎችም እንደሞቱ በማየት እየደነገጠች ስትጠጋም አንድ ምልክት ታያለች። ላብ ውስጥ ላሉትም ሰዎች ትነግራቸዋለች። በዛውም በስዕሏ ስላው የነበረውን ሰው እጁ ላይ ቦምብ ይዞ ሞቶ ታየዋለች። በዚህም በኤሚሊ እይታ ኦሊቪያ ክስተቱ በፍርድ ቤት ውስጥ የተከሰተ እንደሆነ ትገምታለች። ከዛም ኤሚሊና አባቷ ወደ ቤታቸው ሲመለሱ ጂም ከሩቅ የድሮ ቤታቸው እያሉ ይከታተላቸው የነበረውን መኪና አይነት በድጋሚ ያየዋል። በዚህም ኤሚሊን ቶሎ ብላ እቃዎቿን እንድትሸክፍ ያደርጋታል። በኤሚሊ ስዕል ላይ ያለውም ደንከን ፍርድ ቤቱን ሊያፈነዳ እንደሆነ የገመቱት ፖሊሶች ወደ ቦታው የቦምብ ስኳድ ይዘው ሄዱ። በተመሳሳይ ሰዓትም ደንከን ፍርድ ቤት ውስጥ በመገኘት ማሊ የተባለውን ዳኛ ለማግኘት ሲጠይቅ ይታያል። ፖሊሶቹም ሁሉንም ሰው ከፍርድ ቤት ካስወጡ በኋላ በመኪና ፓርኪንግ ኤሪያ ውስጥ በጣም ብዙ ቦምብ ያገኛሉ። ነገር ግን ቦምቡን ለማክሸፍ በጣም ብዙ ሰዓት ይወስድባቸዋል። በዚህም ፒተር የተባለው ኤጀንት ቦምቡን ከማክሸፍ ይልቅ የሪሞት ሴንሰሩ ከሪሞቱ መልእክት እንዳይቀበል ወይም ፍሪ
ፍሪኩዌንሲውን ብሎክ ማድረግ እንደሚሻል እና ቦምቡን ከሪሞት ጋር ግንኙነቱ ከተቋረጠ እንደማይፈነዳ አሳወቃቸው። በተመሳሳይ ሰዓትም ደንከን እየፈለገ የነበረውን ዳኛ አገኘው። ደንከንም ዳኛውን ከዚህ በፊት የማይገባውን ፍርድ እንደሰጠውና በዚህም ህይወቱን እንዳበላሸው ከተናገረ በኋላ ሪሞቱን ይጫናል። ነገር ግን ምንም ፍንዳታ አልተከሰተም ነበር። ከቆይታዎችም በኋላ ኤፍቢአይ እና ኦሊቪያ ደንከንን ይከቡታል፣ እጅ እንዲሰጥም ያዙታል። ነገር ግን ደንከን ለምናልባቱ ብሎ ተጨማሪ ቦምብ ወገቡ ላይ እንደታጠቀ ያሳያቸዋል። ኦሊቪያም ከብዙ ንግግሮች በኋላ ዳንከንን ማረጋጋት ቻለች። ዳንከንም ወገቡ ላይ የታጠቀውን ቦምብ የማፈንዳት ሀሳቡን ይተዋዋል። በመጨረሻም ደንከን ይታሰራል። በነ ኤሚሊ ቤትም አባቷ ኤሚሊን በማጣቱ የታገተች ይመስሏል። ነገር ግን ከዚህ በፊት ያዩት መኪና ተራ የላውንደሪ ቤት መኪና እንደሆነ ፖሊስ ይደርስበታል። ሊንከንና ኦሊቪያም ኤሚሊን በሐይቅ ዳርቻ ብቻዋን ተቀምጣ አገኟት። ኤሚሊም በስዕል ደብተሯ ላይ እሷና አባቷ አብረው ተቀምጠው ስላ ነበር። በተመሳሳይ ሰዓትም አባቷ በመምጣት ልክ ስዕሉ ላይ እንዳለው አጠገቧ ይቀመጣል። ኦሊቪያም በመገረም አየቻቸው። በመጨረሻም ኤሚሊ ጭንቅላቷ ውስጥ በተፈጠረው ከባድ የኤሌክትሪክ አክቲቪቲ ስትሮክ አጋጥሟት ስትደማ እናያለን።